ነበር በጠዋ የናሃሮን ዘፈን መጣላ ሃሮን ማይ ላቭ ብሎ ከስር ላይ ሪፕሌይ ያንተ ላቭ ድሮ ጥላ ሄዳለች ዝግጁ ግባለት እንደው በዚያ ያ ምክንያት አገር ልቀይር አምስት ወንድ ልጆች በፍጹም ማድረግ የማይችሉት ነገር ዋይ ለምንድነው ማንችለው እሺ አንደኛ ስልክ ቀድሞ መዝጋት አጥፋ ምንድነው ስበስኩል እሷ እስከዘጋ ድረስ መጠበቅ አለበት እኔ ፍቅር አንቺ ዝጊው ነው ማለት አለበት እዛ አንተ ዝጋው ካለች አንተም አንቺ ዝጊው እሷ አሁን መልሳ አንተ ዝጋው ካለች አንቺ ዝጊው እንደዚህ ያለች ቀኑ ሙሉ ካለች ራሱ እስኪ ነጋ መጠበቅ ናይጉሪ አክቶር 5 ወር ሲሆኑ ማልበል ነው ከዛ በኋላ ብዙም አይተዋወቁም መሰለኝ ያፈቹ ምክንያት በያስባለውና እኔ ደግሞ ሁሉ ነገር ነው የምሰጠው What's up my families አናሽ ወንድማቸው አሌክስ ተመልሷል ይላል አሌክስ ተመልሷል ይኸውላችሁ ባክግራውንድ ተቀይሮለታል በቃ ኖ ሞር ፒስትል ከዚህ በኋላ በቃ ኔይማር ነው ያለው ዓለም ዋንጫም ደርሷል በቃ የሆነ ነገሮች ይኖራሉ በቅርቡ እስከዛው ድረስ ብቻ ስቴቱን ከዛ ውጪ 530,000 ልንገባ ነው ዩቲዩብ ላይ እጅግ በጣም አርጌ አመሰግናለሁ ይሄን የመሰለ ቤተሰብ ስላለን 2 ሳምንት ነው የቀረን ጾም ሊፈታ ለፋሲካ ስኩተሩ አለ እሱን ጣጣላችኋለሁ እስከዛ ድረስ እንግዲህ 550 እንደምንም ለማድረስ ሞክራለን ሰብስክራይብ አድርጋችሁ ሰብስክራይብ ያደርጋችሁ ሌላ ሶሻል ሚዲያ ላይ ደግሞ የምታዩ ሰዎች ዩቲዩብ ላይ ገብታችሁ አሌቲዩብ ብላችሁ ሰርች ብታረጉት አለውላችሁ ነው ወንድማችሁ ይላል እንግዲህ ዛሬ ለመሳቅ ዝግጁ ናችሁ እኔ በጣም ላዝናናችሁ ተዘጋጅቼ ይኸውላችሁ ጓዜ ምናምን ሰክስ ብቻ መጥቼላችኋለሁ በረም ፈታዘና ጠግረስ እንላለን ሜሽን የምታረጉ ቪዲዮዎች አብረን እናያለን ሜሽን ማድረግ የምትፈልጉ ሰዎች ቲክቶክ ላይ በቀላሉ ገብታችሁ ፎሎ ተዱኛላችሁ ከዛ በኋላ ኮሜንት ላይ ስሜን አታረጋችሁ መጻፍ ነው ልክ እዚህ ቪዲዮ ላይ እንደምታዩት ከዛ በኋላ ኢዚ ፒዚ እንታያያለን ቪዲዮ ላይ ዋለው ማለት ነው በዚህ ሳምንት አስቤ ነበር ግን በአንዳንድ ነገሮች ምክንያት ለቀጣይ ሳምንት አዘዋውሬያለሁ በደንብ አዝናንቶ ሜሽን የሚያደርገኝ ሰው እንግዲህ ገስት ይመጣል ገስቱ ነው በጣም ይወጣላችሁ ከነዚህ ከሚወጡት ስጣዎች በተጨማሪ የገንዘብ ሽልማቶችም አሉ እንግዲህ ለሱም ቢሬዲ ከዛ ውጪ እንግዲህ እንዲቆይቼማ በባዶ ከተመለስኩ በጣም ይደብራል እና 4 የኢንዶሚ አሸናፊዎች ነበሩ የኩኪሱንም ጨምሮ አይወስዱትም እኛ ደግሞ ጣናውጣለን ዛሬ 6 ጣናውጣ እስኪ ዛሬ በረም ጣናውጣ 2 ኩኪስ አለ 4 ኢንዶሚ አለ የኔ ራሱ ኢንዶሚ እያለቀ ነው የተውት ብቻ 4 ኢንዶሚ 2 ኩኪስ አለ የሚመቻቹ ሰዎች ኢንዶሚ ላይ የሚመቻቹ ሰዎች ነው ይሄ ለእናንተ ከዛሬው ጥያቄ ኢንስታግራም ላይ ስቶሪ አርኩትን ላያችሁ ሰዎች የምትመልሱት ይመስለኛል ሰኞ መጋቢት 14 ቀን የተመረቀ ፊልም ነበር አማርኛ ፊልም ማለት ነው ርዕሱ ምንድነው በጣም ቀላል ጥያቄ ነው ለሁላችሁ መልካም እድል ቪዲዮአችንን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንደሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰው ሰብስክራይብ ማድረግ ይፈታዘና ለቤተሰብ መቀላቀል ይችላል ምንም አይነት ክፍያ የለም በነፃ ነው ሰብስክራይብ አድርጉ አሌክስ ሰብስክራይብ ያደርጋችሁ እንዲሁም ቪዲዮ ለሁሉም እንዲዳረስ በረንብ ላይክ ማድረጉ ነርሱ ላይክ ያንሳ አረ ላይክ አድርጉ እነን ቪዲዮ ብለለቀቅ አማን አሌክስ ወገግ ቦስ ትላንት ከናቢ ጋር የሞከርነውን ቻሌንጅ ለምን እኔ እናንተ አንሞክረውም ዛሬ እስቲ ምን ልታሰድበኝ ነው እሺ ሞክር ቦስ ዝግጁ ግባለት እንደው በዚያ ያ ምክንያት አገር ልቀይር ሁለቱን አንድ ላይ ዝግጁ ጀምር ምን ይሆን የሚላል በኮሪደር ልማቱ ላይ አያ እኔ ቪዲዮ ላይ ራሱ አያ ነው የደረሰው ሰርቲፋይድ አያ አንተ ሁለተኛ ጊዜ አያ ቡራ እንግዲህ አንቺም አይቀርልሽም ልሞክር እኔ ጽድት ያለ ነገር ተዘጋጅ ፈጣሪ ሆይ እዩት እንዴት ነው የሚያምረው ካይን ያውጣ ፈጣሪ ሰዓት ወስዶ ነው በደንብ የሰራው ጡንቻው አራላሽ ካይን ያውጣ ፈጣሪ ሰዓት ወስዶ ነው በደንብ የሰራው ጡንቻውን ተመልከቱ አሁን አንቺ ነሽ ተረኛ ተዘጋጅ እሺ ሰላም አዲስ እብድ ነኝ ከፋ የኔ ይሻላል የማ ካያ ይሻላል እኔን ማየት እኮ ነው ያለበት ሸበላ አይ እኔ የብሩኬ ማለት ነው በቫር ይጣራል መሃል ላይ የሆነ ተጨበረበር ደግሞ ነገር አለ እንዴ
ጎስትን ሁለት ጊዜ ዶንኪ ጓደኞቼን ኧረ ተው አጨፍጭፉብን ተው እዛ ጋር ክለቡ አቃጥሏቸው እዚህ ጋር እናንተ በቲክቶክ ኧረ ተው እንጂ ብርቱካን አሌክስ ኢድ ሙባረክ ዚያዳ እንዴት ነሽ? ኢድ ሙባረክ እኔ እኮ ጠዋት ከእንቅልፌ ነቃውና ኢድ ሙባረክ ልበላት ያቺን ጎረቤቴን ብዬ መጣሁ። እሺ እንኪ ቴምር ያዢ። ቴምር ያዢ። ቴምር እኮ እኔ ብዙም አይደለም ሳሙሳ ይሻላል። ጨረሹ እኮ ምን ቴምሩን ይሄ መቼም ለሰው አታስይሆን ይልሰደው እንግዳ እኮ አለች። ሴት ናት። እቃ ሆነ ጠቢው በት በጣም ጭዌ ደርቷል ማን ቀይ ዛሬ በረን ልንስቅ ነው መሰለኝ የዛሬ ቪዲዮአችን የሚሞቅም ነገር አለው መሰለኝ ቆይ ልብሳችንን አስቀምጠን ነው ማየት ያለብን ዋው የሆነ ነገር ይታወቀኛል ይሁላችሁ የሆነ ነገሮች አሉ ማለት ነው ተንኮሲት በጣም ትጮቻለሽ እቃ ተጠብሷ እንግድነት መጣ በጣም ጥሩ ገብርኤል አባቴ አሌክስ ናየለኝ አበባ ናበተር ያውጥርሰሽ አበተራ ነንገዴ ከጀመረ ልቤ ይተረተር ነንገዴ ከጀመረ ልቤ ይተረተር ነዚችም ትወጋጋኛለች ነሲዋገም ታምጦ በደም ትለያለች ናየለኝ አበባ ሙስሊም አመት በሉን ይለዋል አረፋ ተጀሸም ተግረሸም አርጊኝ ገፋ ድል በጨለማ ነው ተጠባም በላይ ያገር ላይ ዘመር ነው ናየለኝ አበባ ግቤ ምሳበላች እደየን የቀንኛ ጓዟን ተቀለለች መጣቻ ይጠንቀኛ ተብረከረካለች መርካቶ ልትገባ ወንድ ያበሰለውን ፍርኗን ልትበላ አንቺ አታላይ ሆነሽ እኔ ተታላይ ወሎ በጎንደር ላይ ይዘለቃል ወይ ነይ አቤት ይላል ጋሼ እሺ እስቲ ኮሜንቶቱን እናንብብሎ ጀስቲን ዳምጤ ጀምስ ከቤ ጀስቲን አንበርብር ጀስቲን በላይነ እንዴ ከንደሪ ካላምረው ከ40 አመት በኋላ ይኮምቱ ይሸለሙ ይላል እንደቀጠለ ነው ይከተከታል የሚቀር የለም ነው የምትሉ ዘድር ወይ ጉዴ በዱቄት ደግሞ ምንድነው ነው እንዲቻላል እንዴ ማን ትችላለህ በቃ እውነት ትችላለህ እንዴ ጥበብ ልጅ ጥበበኛ በቃ ጥበብ እኮ አንዳንድ ሰው ጋር እኮ እንደ ጎርፍ እንደዚህ በውሃ ነው የወረደው ነው ምላችሁ ዋው ክሪስ ሰዓት 1 2 3 4 5 6 አሌክስ Are you Habesha? No. Are you sure? Positive. Like there is no Habesha in you. No, nothing. I'm not Habesha. %100% like nothing. Okay, stay still. Okay. What are you going to do? አስገባ %100% ሀበሻ በቃ ምንም አይነት እንዴ የሌለው ምክንያቱም እንዴ መሸምጠጡም እንኳን አንደኛው አካል ነው ነገሩ ነው ደግሞ አይ እቺ VAR ሪቪው በጣም ተመችታኛለች ይሁን ይቀጥል ባይለን እስኪ አንዴ ዘፈንኩ ወጣው ናታን አሌክስ ቶች እንዴት ናችሁ አለን ዛሬ ደግሞ ማለት ምን አሰብኩ መሰላችሁ ሰሞኑን ቡጣማ ምናምን የሚባሉ ማህበራት እየመጡ ነው ስለዚህ እኔ ደግሞ ዛሬ ሙዳማ ብዬ ሌላ ማህበር ፈጥሬያለሁ
እና መቀላቀል የምትፈልጉ ከሆነ ትንታኔው ልንገራችሁ። ትንታኔው ምንድነው መሰላችሁ? ሙ ማለት ሙዝ ነው፣ ዳ ማለት ዳቦ ነው፣ ማህበር ነው ደግሞ እና ሙዝ በዳቦ ማህበር ማለት ነው። እና የዚህ ማህበር ዋና ሆኖ ሊሾም የሚገባው አሌቱ ወይ ደግሞ አሌክስ ስለሆነ አሌክስ ሜንሽን እያደረጋችሁ ሼር አድርጉለት እና አሌክሱ የዚህ ማህበር የሙዝ በዳቦ ማህበር ዋና ተደርገ ተሾመሃል ማለት ነው። እስከዛ ድረስ ግን ቻው። እኔ አልፈልግም። አመሰግናለሁ አልፈልግም ብያለሁ። ምድረ በአለጌ ህዝብ ነውራም በአለጌ አሁን ዳቦ በሙዝ የሚበላው አለ አይደል? ርቦ እቤት ገብተህ አለ አይደል? ምግብ እስኪደርስ ድረስ ነው። በአለጌ ህዝብ አታ በአለጌ ህዝብ ተው ረፉ። እንደዚህ አይነት ነገር ውስጥ እኔን አስወጡኝ። ማህበር ምናምን ደግሞ በስታችኋል። አሁን ደግሞ እኮ የማህበሩ ብዛት እንዴ! ብርቱካን አሌክስ ፍቅር ማህበር ኮር በማ እርጥብ ብላተኞች ማህበር ጸገማ ጸጉር የገባበት ማህበሮች ውድ የሻጣማ ማህበር አባላቶች ጀምሮ በጠማ የሚል በሱ ጠጪዎች ማህበር ቡና ጠጪዎች ማህበር ሁገማ የሚባለው ማህበር ማቋቋም አለብን። ሁሉ ገቢ ማህበር ሽጣማኒ ሽቶ ጠጪዎች ማህበር ጥቀማ ማህበርን ዛሬ አቋቁመናል። እንደሚታወቀው ጥቀማ ማለት ትምህርት ቀጪ ማህበር ነው። ይሄ ደግሞ ደስ የሚል ነው ማለት የለም። በጣም ብዙ ነው ያላችሁ ተከታዮች። ጎሽ የማህበሩ ብዛት ማን ምንም ማብቂያ የሌለው ማህበር ብርቱካን አሌክስ ፍቅር ሁ ማይነስ ሁ ሶኔ ማህበር ላቋቁም ነው። ጌታ ሆይ እስኪ እንስማውሽ። ሁ ማይነስ ሁ ሶኔ ማህበር ላቋቁም ነው። አይታችኋል። ሁሉም ሰው ማህበር እያቋቋመ ነው፣ እየተደራጀ ነው። እኛ የምንደራጅ የኔ ምን ይባላል መሰላችሁ? ማብየማ ማህበር ይባላል። ጆይን ማድረግ መፈልጉ 2 ቁጥር ከታች ጻፉ። ማህበር ብዛት የተለቻቸው ማህበር ነው። በቃ መጀመሪያ ደስ ይል ነበር፣ አሁን ተሟዘዘ ተንዛዛ። በቃ አሁን ያሉትን ማህበር እግዚአብሔር ይባርክልን፣ ያደራጃቸው በሰላም ያኑራቸው። ግን በቃ አሁን ይበቃናል በእውነት በቃ ቴንኪው። አያደሽ እኔ እኮ ደግሞ ምን ልታመጭብኝ ነው ላለው ለማዘጋተብ ሌላ ማህበር እኔ እኮ ፖለቲካውስ ላለመግባት ነው እንጂ ስንት ውስጥ ባወጣ ትላለ። ተው ብቻ አይ እንደ ሙዳቸው የሚከተላቸው ብዙ ሰዎች አሏቸውና የኛን እንዲወደድ ብለን የሰው እንዲጠላ ማድረግ ሐራም እና ግን እናንተ የየትኛው ማህበር ሰዎች ናችሁ? ከየትኛው ማህበር ነው የምትመደቡት? እስኪ ኮሜንት ላይ ጻፉልን። ሮዚና አሌክስ ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊው ምን እናት ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው። በቃኝ የምትይኝ እንደ ቀልድ ተጎዳው። በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ተርፍ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነቱን እችላለሁ። እንለያይ ብለን ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ አይ መቼም አንለያየው። አይ አምላኬ ለምንድን ነው አሳይተህ ምን ነው አይ እህቶቻችን ጸባያችሁ እኮ ብዙ ነው። የትኛውን እንያዘው? እኔ እኮ ራሱ ግራ አልገባኝም። እዚሁ ልደሰት ለምን እያልኩኝ አይ ቴዳ ይችላል ማለት ኧረ ክሬቲቪቲ መጀመሪያ አሳዘነኝ። ኢሚዲየትሊ ሲቀየር ደግሞ እኔም ስቀየር እንደ ነገር ቆይ ዌት ማለት ጀመር። ወይ ፈጣሪ ወይ ለምንድን ነው አሳይተህ የምታሳኝ? ግን አምላኬ ለምንድን ነው አሳይተህ የምትነሳኝ? ጆርዳን አንድ አሌክስ ኦልድ ትራፎርድ ተአምራቱ እንደቀጠለ ነው እላለሁ። ይኸውልህ በመብራቱ ነው
ታምራቱ እንደቀጠለ ነው ላል ላሽ የት ነው ምናምን ነገር ሳይሆን ማን በቃ አስባችሁታል የሆነች ቦታ እኮ የኔ ቆርቆሮ ትንሽ እየተበስታ ነው አረ በለው ኤሌክትሪኩን ቢይዘው እግዚአብሔር ይጠብቃችሁ ተሳቀኩኝ እኮ ነው እዚህ ሆኜ አቡ ኤዲት 15 አሌክስ ያንተ ምንድነው አንድ ሬስቶራንት እግር የምታመዛ ከስተመር ደንበኛው የተመላላሽ ሰው ከሆንክ በአስተናጋጆቹ መሃል ቅጽል ስም ወይም ኮድ ኔም አለ አስተናጋጆቹ ብቻ የሚግባቡት ይሄ ያስተናጋጆቹ የራሳቸው ራሱ የፈጠሩት ቋንቋ ይመስለኛል አንተ ስትመጣ ስትሄድ ምን ስትል ስምህን ላለመጥራት የሚግባቡበት የራሳቸው ሆነ ቋንቋ አላቸው ይሄንን በወንድ አርጌ ማውራው ብዙ ጊዜ ወንዶች ናቸው የሆነ ውጪ እየበሉ የሆነ ሬስቶራንት ሞር ደንበኛ የሚሆን ቁጥሩ የወንዶች ይበልጣል ብዬ ስላሰብኩ ነው ኤኒዌይስ ነገር ግን ያ የሚወጣልህ ኮድ ኔም አሪፍ ይሁን መጥፎ ይሁን ምናምን የሚወስነው እዛ ሄደህ አንተ በመተሰክሰው ሳክስ መጠን ነው ለምሳሌ ልጅቷ የሚያለ ምንም አንቦሃ ሆዷ እስኪቀደድ ድረስ ስክስ አርጋት ከመጣ እግዚአብሔር ነው ለሚወጣልስም እርስ በርስ ይግባቡበታል የሚወጣልስም አንተ በመተሰክሰው ሳክስ መጠን ይለያያል ስለዚህ ሄዳችሁ አስተናጋጆች ምንም አያውቁም ከዚህ ውጪ ዕውቀት የላችሁም ብላችሁ ዝም ብላችሁ እንዳመጣላችሁ እርግፍ አርጋችሁ ሳክሳችሁን የምትሰክሱ ሰዎች ተጠንቀቁ ሰዎች አስተናጋጅ ናቸው እንጂ ስቱፒድ አይደሉም ኢቭን አስተናጋጅ ስራውን ለቀውት ራሱ ሌላ ቦታ ቢኖሩ ከረጅም ዓመት በኋላ መንገድ ላይ ራሱ ቢያገኟችሁ ያ ስም ነው ክሊክ የሚያደርጋቸውና ተጠንቀቁ ለማለት ነው አስተናጋጅ ሆናችሁ ወይም ከዚህ በፊት አስተናጋጅ የነበራችሁ ሰዎች እማትረሱት ለከስተመር ያወጣችሁት ኒክኔም ካለ ኮሜንት ሴክሽን ላይ ድሮፕ አድርጉ እነዚህም ሰዎች ራሳቸውን ታዘቡት አንዳንድ ራሳችንን እንገምገም ኦኬ ባይ እውነት ነው ሰው ቆይ ሜንሽኑ ምንድን ነበር የሚለው ያንተ ምንድነው ማን እኔ ሆነሶኝ ነው ማወራው ይልክ እኔ ሰውን ስቀርብ በፊትም ቢሆን ስቀርብም አሁንም ያንዳለውት ራሴ ነኝ ነው እና ለዛም ይሆናል ሴቶች ገስት ይበዙ ይውላችሁ በንጹህ ልቦናችሁ አስቡትና ይውላችሁ የብሬን እኮ ነው ለምን ሰክሳለሁ ለምን ሆድ ነፋለሁ እኔ ባይሆን ይሄው ሆድ የተነፋው ሞከርኩ አሁን በስፖርት ኃይል እስኪ ይገባበታለሁ የሰው እንትን ነው እኮ ሳክስን ሆዴን የነፋው ማን እሱ ላይ ደግሞ የሆነ ለስላሳ ምናምን ጨመርኩበት ይበተናል በየ በዛው ይጠረቀማል ይይዛል ይሄ አንዳንድ ሆዶች አሉ ይውላችሁ የምር አሁን ይሄ ቦርጫምና ለቦርጫምነት እየተንደረደራሉ ወንድምናቶች ነው የሚረዱ ምግብ በልታችሁ or የሆነ ነገር በልታችሁ ይሄ አላራል የሚበትኑ ነገሮች በላችሁ ሰጠጡ አይበተንም ማን yes ይሮሮ ቢገቡ ኧረ በስማ አራቀም እንዴት እንደሚስተካከል ብቻ ወደ ዋናው ሐሳብ ወደ ርዕሳችን ስንመለስ እኔ የለኝም እስካሁን እኔ የለኝም አውጥቶልኝ ከሆነ አላቀም ብቻ ተጠቅሜ በልቼ ጠጥቼ ውልቅ ነው ብለው it is what it is የእናንተ ግረሲ ኮሜንት ላይ ወይ መታወቁት ንገሩኝ ማርሲላስ አሌክስ አምስት ለወንድ ያልተፈቀደ ነገር what አምስት ወንድ ልጆች በፍጹም ማድረግ የማይችሉት ነገር ዋይ ለምንድነው ማንችለው እሺ አንደኛ ስልክ ቀድሞ መዝጋት አታፉ ምንድነው እሱ የሚያስቸኩል እሱ እስከዘጋ ድረስ መጠበቅ አለብን እኔ ፍቅር አንቺ ዝጊው ነው ማለት አለብን እዛ አንተ ዝጋው ካለች አንተም አንቺ ዝጊው እሷ አሁን መልሳ አንተ ዝጋው ካለች አንቺ ዝጊው እንደዚህ ያለች ቀኑ ሙሉ ካለች ራሱ እስኪ ነጋ መጠበቅ አረ በጣም ትችላለሽ እሺ ስለቀን መዘጋው ዘግይት ለመሄድ ነው ጨለቃ ሁለተኛ ማስነጠስ ምን ተሰጥቶ ወንዶች ግን ግርም ነው የምትሉኝ ምን ለማለት ነው አሁን አፍንጫዬ ሴንሲቲቭ ነው ያልክ ነው ምን ከፈለገ አክሳ ማስነጠስ ሲጀምር የሴት ነገር ነው አክሳ በቃ እንደ ሶስተኛ እግር ደራርቦ መቀመጥ እንደዚህ እግራችሁን እዚህ ላይ እንደዚህ ደራርባችሁ መቀመጥ ሲጀምር እግር መነካካት የለበትም በቃ ወንድ ልጅ አይደል እግርን ከፈታ አድርገህ ቁጭ በል አንዴ ቁጭ በል ምንድነው እግርህን ደራርበህ ቆላልፈ የምትቀመጠው ምን እግር የምትቆላልፉ ወንዶች ምን ስም የለኝም ለእናንተ አራተኛ ሲሊፐር ማንጣጣት ምንድነው እግርን አንስተህ ተራመድ ምንድነው የምታንጣጣብህ እንዴ ሲጀምር ሲሊፐር አድርገህ ለምንድነው ከቤት የወጣኸው እንደ ወንድ ልጅ ቦቲህን ገርገድ አድርገህ እስከ ላይ ድረስ ካልሲክል ምናምን አድርገህ አትወጣ ምንድነው ሲሊፐር እያንጣጡ መሄድ ያንጣጣ አምስተኛ ቀን ናፕ የምታረጉ ወንዶች ሲጀምር ናፕ የሴት ነገር ነው ምንድነው ናፕ የምታረገው ምንድነው ስራ እንቅልፉን ማታ ትደርስበታለህ አንድ አራት ሰዓት ከተኛ ይበቃሃል እንዴ ደከመኝ ልትል በመሃል በጠራራ ሰዓት ናፕ ሺሞኒ
ነቃበል ቆይ እኮ ህጉ በዛብን እኮ እኛ ላይ ለምንድን ነው የሚጠነክርብን እንዴ ለምን አይደለም ይውላችሁ አሁን አንዳንድ ሴቶች ፍላጎታቸው ብዙ ነው ልክ ልትሆን ትችላለች መብቷ ነው አይደለ እኔ ስለማንም ማስተባበያ አልወስድም ግን ስለቀኑን እንቅልፍ እናወራ አይደለም እኔ ይውልሽ አይደለም እኔ እና አንቺ ያልተግባባነው ነገር አለ እኛ አሁን አዳር ነው የምሰራው ከፒሲ ጋር ስላችሁ የሶሻል ሚዲያ ላይ ያለ ነገር ምናምን ነው በሌላ ነገር አታስቡት በአለገ እንዴ ቀን ለምንድን ነው ማለኛው እንቅልፍ የተሰራው ማን ነው የተዘጋጀው ጭንቅላታችንን ለማሳረፍ አይደል እንዴ ነገሩን ነው ማለት ደግሞ ናፕ ነው ያልኩት ሌላ ነገር አላሰብኩም በአለገ የእግሩ ዝም አልኩ የዛን ተጨመረ ዝም አልኩ ታያ ረፊ ኢትዮጵያ አሌክስ ሲንግል ነንኛ ካፕል የማናስተኛ የምናከብረው ቀናችንን እንዳንፈልግም ብቻችንን እስከ መቼ ነው መኖር ብቻ ዞር በል ፈልጋቻ ለመኖር አስብ በጋብቻ እስኪ አጣብሽኝ ወሬ ብቻ ጭቅጭቁሌን ስለ ጋብቻ ሲንግል መሆኑ ከተሻለ ይኸው መንገዱን ጨርቅ ያርግል ሲንግል ለንኛ አለን ሆነን ብቸኛ ሲነግም መቀላቀል የምትፈልጉ ዴም አርጉ የማበሩ ብዛት ደግሞ እኔ አልገባም እና ያለን ግን ዜድ አሌክስ ወዬ አርሴናል ዋንጫውን ጎን ጋሼ ሊያበስኩ ነው ያስነክሏቸው ለወይም ሰጥ ዋንጫው ጢጥ ካርሱካ ጋጋ እንደተገለጸ ግባ ልብስ ደረብ ጥቁሉን አርሱካ ዋንጫው እንዴ ያለ ሁሉ ያንንም ገና አትበላ እኔ ጋሼ ልክ አረኔ ጋስ ያስቆይ ነው ለሌላ ነገር አታስቡ እኔ ለምንድን ነው ጠላት በገዛጀ ግማፈራው ይሁሉ ጋሼ እርሱ አሁን እንደዚህ ሲያደርጉ የሚከፋቸው ሰዎች አሉና አይደለም ጋሼ አንዳንዴ ነገሮች ብናልፈው እንደ ሐሳብ ነው ቶማስ አሌክስ ፈገግ መመጥሪያው ተስተዋለሁ ያረጋው ነገር አለ ኧረ በስመ አብ ስህተትም እኮ አይነት አለው ማን በጣም ና እንደ ከቢለም ካሰራ በኋላ እንዲልትል ኧረ እውይ ዮ ጥራት ያስጠላ እንዴ ራስን አዩት በስማ ዊሽ አረግ ነበር የሆነ ፖድካስት ሊስት ላይ እንደዚህ ወጣው ያየውኝ አይ ዊሽ የሆነ ቦታ ላይ ቢሆን ይሄ ነበር ትችላለ ከሰይፉ ፕሮግራም ሳልወጣ ግን የቬሮኒካ በጣም ብዙ ሜንሽን ያየውኝ ነበር እሺ አትምንት 12 አሌክስ አረ እንዳትበላብና ሳምናት አርሴናል ወይስ ማንቸስተር አንተ ያርሰናል ደጋፊ አዎ አንቺ ማነሽ እኔ ምንም አላውቅም አርሰናል ነሽ ምንም አላውቅም ማወቅ አለብሽ እኮ ሪሃና እኮ ያርሰናል ነሽ ይሄን ሁሉ ታውቂያለሽ ሪሃና የሆነችን ነው የምትሆነው ኧረ ሴፍሽ አይደለም በማርያም ወይ ሪሃና ማነች ስለባስ ምንም አላውቅም ማወቅ አለብሽ እኮ ሪሃና እኮ ያርሰናል ነሽ ይሄን ሁሉ ታውቂያለሽ ሪሃና የሆነችን ነው የምትሆነው ኧረ ሴፍሽ አይደለም በማርያም ግን ካርሰናል ከማንቸስተር እንደው ሰዎች ሲጨቃጨቁ ምናምን ሲያወሩ የትኛው ደስ ይልሻል ያበሻ ቃል የሆነው የትኛው ብዙ አርቲስቶች ያርሰናል ናቸው አርቲስቶች አንቺም ደግሞ አርቲስት ነሽ
እኔ ማለት ነው አዲስ ገቢ ያርሰናል አይደለም ይኸውላችሁ አይደለም አሁን ሰይፉ በግድ ላይ ያሳምያ የሞከረ ነው እሺ ተጥቶስ ከተናታል ምን ይመጣል እኔ ማንንም ደጋፊ አይደለም አይቅርብኝ ኳስ ይቅርብኝ አንተ ስትጫወት ያንተ ደጋፊ አይቻለሁ ነገር ስትጫወት እኔ ደግሞ ጫወተው ብዙ ጊዜ አርሰናል ማሊያ አድርጌ ነው በጣም እዛው መሀል ላይ እንደቆምሽ ብትቀጥይ ይሻላል አይ ይኸውላችሁ ሳስበው የሆነ እኛም ከሆነ እኮ ወድን አይደለም እኮ አንዴ ገባ ነው ከገባ በኋላ ሞጭ የለውም አሁን እቺ ልጅ በጣም ብዙ የሚወዷት የሌሎች ክለቦች ደጋፊ አለ አሁን አንድ ሳይድ ብትይዝ ይመጣዋል ነው የምትሉኝ እኔ ግን አሁን እውነቱን ለማውራት ብትደግፍና ብትቀላቀልን ብዬ ማስበው ፍቅር ሰጥቶ ፍቅር የሚቀበል ከመጨረሻው ድረስ ትግስትን የሚያሳይ እንዲሁም ደግሞ አልበገር ባይነት ተስፋ ለመቁረጥነትን ከዛ ውጪ ደግሞ በደስታ ጊዜ ብቻ ሳይሆን በሐዘናቸው የማንለያቸው ከትንሽ እስከ ትልቅ ኳክብቶችን ያየንባቸው ወደፊትም የምናይባቸው ጉራ ብቻ ሳይሆን ሰጥተው የሚያሳዩን አመታትን ማስጠበቅ ሳይሆን በየተወሰነ ጊዜ የሆነ ነገር የሚያመጡልን ለማሊያቸው ብቻ አይደለም ለክለባቸውም ታማኝ የሆኑ የማንቸስተር ደጋፊዎችን እና እኛም ብለሽ ከመጣሽ ፍቅሩን ብቻ አይደለም ብዙ ነገር ታገኛለሽ ያው እንደ ሐሳብ ባይ ዘ ዌይ የቬሮኒካ አዳነ ከሰይፉ ጋር ያደረጉት ኢንተርቪው አላየሁት እውነት አሁን ከናንተ ጋር ሜንሽን የምታረጉኝ ተቆራረጡ ቪዲዮዎች ናቸው ማያቸው ካገባሽ መፍታት አትፈልጊ በጭራሽ ስለዚህ ማግባት የምትፈልጊው በቁርባን ነው ማለት ነው ቢሆን ደስ ይለኛል እኔ ጋር ምንድነው እስከ መጨረሻው ድረስ መተዋወቅ ነው ትልቅ ሪሌሽንሺፕ ላይ ችግር ያለብኝ ለምን ከገባ በኋላ እንደ አዲስ ከምንተዋወቅ አንድ 4 ወር 5 ወር ሲሆኑ ማልበል ነው ከዛ በኋላ ብዙም አይተዋወቁም መሰለኝ ያፍቹ ምክንያት በያስባለውና እኔ ደግሞ ሁሉ ነገር ነው የምሰጠው ስፔሻሊስት ቁጣ አረገን እኮ ይላችሁ በመክንያት ነው እሺ የሚደበቅ የለኝም ምንም ሁሉ ነገር እንደው አትቀረኝም ምንም ነገር አትቀረኝም ፍቅሩ ስትሆኚ ምንም በቃ ሚስጥር የለም በቃ እንዳለ ማንነቴን ምናምን ኤቭሪ ዲቴል ነው የምናገረው ኤቭሪ ነገር ነው የምናገረው እና እሱ መሰለኝ የሚጎዳኝ አይ ቲንክ ቆጠብ እያረክሽ ለማያሰጭ እኔ በቃ እንዴት አይደለም ጭቅላቴ ሌላ ነገር እያሰበ ቆይ ያሪ ተረጋጋ ነበርክ እንዴ ቆይ አሁን ስለ ስዳር ነገር ነው የሚያወሩት Bitch, I see what you did there. I know. በአለጌ ሁሉንም ነገር በቃ ግልጽ ነኝ ምንም ነገር አልደብቅም ስለዚህ ለመጎዳት ቅርብ ነሽ በጣም እና ለምሳሌ የሆነ ሚቲንግ አለኝ ልበለ ከዛ አንዳንድ ሰው በጣም ይችልበታል ጀግና ሰው አለ እኔ እንደዚህ ቦን ደስ ይለኛል የሆነ ሚቲንግ አለኝ በቃ እንገናኛለን ብሎ ስልኩን ይዘጋል አይደል እኔ እንትና ጋር አለኝ እንደዚህ ያለኝ በዚህ ከዛ አግኝቼ ስወጣ ደግሞ እንዲያወርታ እንዲ ብላ እንደዚህ ኤቭሪቲንግ ነው ማወራው እና ይሄ ማለት እንግዲህ ኢማጂን ስለኔ ኤቭሪ ዲቴል ያቃል ማለት ነው እሱ ነገር አይ ቲንክ መሰለኝ በግልጽነት እኔ ሲጠቀም እንጂ ሲጎዳ አይቻላቅምና በግልጽነትሽ ብትቀጥይና ይሄን ግልጽነትሽን አክብሩ የሚወድሽ እንዲሰጥሽ እግዚአብሔር of course by the way ዱባይ ልንገናኝም ስንል በጣም ብዙ ነገሮችን አልገባችሁ እውነት እኔ ራሱ ላይክ የሆነ እንዳልጨናነቅ ፈታ እንዳደረገ ብዬ እንዳወራት ምናምን ነገራቶችን ስትለኝ ነበርና she is unique ብለው በመክንያት ነው አንዴ ለቬሮኒካ ማውል ለምሳሌ በስራው ከፍ ብለሻል የሚገርም አልበም ሰርተሻል በሽልማት ተንበሽበሻል ይሄን ሁሉ ያረክሽ ግን የቤተሰብ ጥያቄ አለ እሱስ ላይ ቤተሰብ ብቻ ነው የሚጸልዩ አንቺም ትጸልያለሽ ኧረ እኔ ጸልያለሁ ማርያም ጸልያለሁ ግን አልፈቀደችም ባታ ማርያም ጂኒ ጸልይኩት አስተውሳለሁ ግን ስላልፈቀደች ነው እንግዲህ ጊዜው ካልሆነ እያየን አይደል አሁን ጊዜውን ምን እየተፈጠረ እንደሆነ በቃ እንግዲህ እግዚአብሔር ሊከልለኝ ፈልጓል ሲሾም ደግሞ ያቅበታል እኔ ይወላችሁ እግዚአብሔር ያላችሁትን በሉ እኔ ራሴን ነገር ነው የምናገረው ዲሳይድ እያረኩ አይደለም ሳይድ እያስኩም አይደለም ግን ማለት ነው በቃ አለ አይደለ አንዳንድ ሰዎች አሉ በቃ ይሄ ዘለው ገብተው መውጣት ማይፈልጉ እንዳለችን ከሆነ ማለት ነው እና እሷንም ጨምሮ እንደዚህ አይነት ነገር ላይ ያላችሁ በቃ ፈጣሪ ሲፈቅድ ይሆናል ጫና ስላደረ ቤተሰብ ስላለ ምናምን እነሱ መግቢያውን ነው የሚያሳዩ ከባቴ ሞጫው በጣም ከባድ ሆኑባቸው ነገሮች አሉና ያው እንግዲህ ሁሉም ፈጣሪ ሲፈቅድ ይሆናል አስተሳሰባውን ግን እያያችሁ ነው መድኃኒዓለም አፈስክ እግዚአብሔርን አፈስክ እሷን ያገኘ ወይኔ ጌታ ሆይ ወይኔ ድለኛ ነህ እስኪ ሌላ ሜንሽን የተደረኩት ቪዲዮ አለ ብርቱካን አሌክስ ነበር በጠዋ የናሃሮን ዘፈን
አለዋት ምንድነው ይሄ ሁሉ ንቅሳት ግን ሺሃት እጥፍ ልበል ወይ ያ እስቲ ኮሜንት እናንብብ መጣላ ሀሩማ ይላፍ ብሎ ከስር ላይ ሪፕሌይ ያንተ ላፍ ድሮ ጥላ ሄዳለች አዮ የለሁበትም እኔ የለሁበትም ይሄ ነው ምላችሁ ሁላችሁ እውነት ቬሮኒካ ጨምሮ ማለት ነው ኮንተንት ክሬተሮች ሰፖርት ያደርጋችሁ ያላችሁ ሰዎች እኔ በመድር ለእናንተ ያለ ምስጋና በጣም እየጨረስኩ ነውና እሱ በሰማይ ይክፈላችሁ አሜን እውነት በቃ ታቃላችሁ እንትና መባልም አንዳንዴ ስም ሊስት መውጣትም ጥሩ አይደለም ምክንያቱም አለ አይደል እነሱ ለምስጋና ብለው አይደለም ይሄ ነገር የሚያደርጉትና በቃ ፈጣሪ በላይ ይክፈላችሁ እኔ ግን ያው በምችለውና ማድረግ በምችለው ያው ከልብ ከመቀመጫ የተነስች በቃ የሰው ፍቅሩን ሁሉ ጊዜ ጨምሮ ጨማምሮ እንደ ሁሉ ጊዜ ይስጣችሁ አሜን አንተስ መቼ ነው ቬሮኒካ የምታገኘው እረፍ እንደዚህ አይነት አስተያየት አትስጥ አሁን ይሄ ማለት ነው መቼ ነው ከምታገባው ከሚለው ጥያቄ ጋር ለይቻላል በቃ አታስጨንቅ ያለበይ ነገር እኮ ነው በእናትህ ለምንድን ነው የምጨናነቀው እኔ እኮ ለምንድን ነው ሰውነቴ እንደዚህ ሾክ ቢሆን ስለሷ ሲነሳ በቃ ቅድም እኮ ታቆኛል እኮ ሞቅ ሲለኝ እኮ ሰውነቴ አሌ ተረጋጋ አሌ መቆላተፍ ጀመርኩኝ ወይኔ ይሄ ጫን ያለው ነው ፍቅርና አሌክስ ፈገግ እድከታችን ማለ መጣዋ አሌክስ ማለት ነው ለብቻው ሲሆን ይቀራል በጣም አይስቅም ከጓደኛው ጋር ሲሆን በጣም ነው ደስ የሚለው በጣም ነው የሚስቀው ከጓደኞቹ ጋር እንደዚህ ሲሆን እንደዚህ ከጓደኞቹ ጋር ሲሆን በጣም ይስቃል ለብቻው ሲሆንስ ለብቻው ሲሆን ስለሚደብረው ለብቻው ሲሆን ይደብረዋል አዎ አንቺ ታዲያ ምን ትይዋለሽ በቃ ከወዳለው ቤዋ ወዷል በጣም ነው ተጁ እንዴት እሱስ ምን ድሽ ይመስልሻል በጣም ነው ወድሽና እውይ እኔ ቤት ለቤት ሄዳለሁ ሃይ አሁን የተረዳሁት ነገር ቤት ለቤት ሄድ አለብኝ እኔ ለህፃናት የሚሆን ቪዲዮ ሳልሰራ እንደዚህ ህፃናት የሚያዩን ከሆነ ለነሱ ደግሞ ብሰራ አስባችሁታል ቢያቢዲ አይነት ወንድምናቶች ግን ካላችሁ የምር እኔ ከናንተ ጋር ቪዲዮ ለመስራት ዝግጁ ነኝ የኔ እናት ኢንስታ ላይ አውሩኝ እኔ ቤታቸው መጣ ሰርፕራይዝ ነው እቺ ማድረግ አለብኝ እናቴ ወድሻለሁ እኔ ከዚህ በፊትም ትምህርት ቤት ማውርቼ ነበር ትምህርት ቤቶች ካላችሁ ቪዲዮ መስራት ምንችልበት ወይ ካለ ብዬ ነበር አላቅም ቪዲዮ አደረሳችሁ የሚሆን አላቅም ብቻ ከቻላችሁ ቆረጥ አድርጋችሁ ላኩላቸው ኤኒዌይ ይሄን ያህል ፈታዘና ያረጋችሁ ከልብ እናመሰግናለን ሜንሽን ማድረግ የምትፈልጉ ሰዎች የቲክቶክ አካውንት እዚህ ጋር ወይም እዚህ ጋር የምታዩት ነው ኢንትሮ ላይ እንደነገርኳችሁ ፎሎ ታረጉኛላችሁ በቀላሉ ከዛ በኋላ አታርጋችሁ ስሜ መጻፍ ነው ቪዲዮ ስክሪን ላይ እንደምታዩት ከዛ በኋላ ቀጣይ ሳምንት ጀምሮ ሳምንት በጣም ከይቅርታ ጋር ወደ ቀጣይ ሳምንት አዘዋወረ ነው ቀጣይ ሳምንት ጀምሮ ሽልማት ያላቸውን ቪዲዮዎች በቃ ላይ በደንብ የሚያዝናና ቪዲዮ ሜንሽን ለሚያደርገን ሰው ሽልማቶች አሉ ከዛ ውጪ ዛሬ 6 እጣዎች አሉ እና ኢንትሮ ላይ ታገኙታላችሁ እንዳያመልጣችሁ ከተማን ላይ የሚፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው ቆርጠላክልኝ አስተባባይ ስቴታችሁን እንደተመቸችሁ ቪዲዮ ኮሜንት ላይ ጻፉልኝ ቪዲዮ ላይ ካንሰል ካላችሁ በደንብ ላይክ እያደረጋችሁ ከኔ ጋር በሌላ በበደ ቪዲዮዎች እንገናኛለን እስከዛው ድረስ ኢትዮጵያ ለዘላለም ትኑር